የራያና የወልቃይት ጉዳይ አለ ቅድም ተናግሬያለሁ የራያና የወልቃይት ጉዳይ የትግራይና የአማራ ጉዳይ በዚች ካርታ ነው ባይዘ አብይ ሁለቱም ህዝብ ያባላ ራያ የአማራ ነው የትግራይ ነው እየተባለ ወልቃይት የአማራ ነው የትግራይ ነው እየተባለ እንዲባላና እንዲፋጭ ከዛ ኃይሉ ሁለቱንም ህዝብ እዛ ወስዶ ኃይሉ እንዲዳከምና እሱ የሚፈልገውን አገዛዝ እንዲመሰርት የተፈጠረ ካርታ ነው ኦፍ ኮርስ ህወሓት የፈጠረው ነው ኢትኒክ ፌደራሊዝም የሚባል በሽታ that's why ፋነጋ አንዱ እንዲገባ ያረጋኝ ኢትኒክ ፌደራሊዝም ስለሚጸየፍ ነው የብሔር ፖለቲካ ከተወገደ ባይ ዲፎልት እንደዚህ ጥያቄዎች ስለሚመለሱ በይደር ይቀመጡ በዚህ ላይ ባይዘው ህወሓት ትንኮሳዎች ያደርጋል በራያ ላይ በወልቃይት ላይ የምታደርጉት ትንኮሳዎች ያዛርጉት እውነቴን ነው በዚህ አጋጣሚ እኔ የትግራይ ጥያቄዎች በጣም ብዙ ወደ ሽኸት አለ ወደ በራሐለ ብዙ ነገሮች አሉ ነገር ግን ይሄኛው በቃ የብሔር ፖለቲካ ተሞክሮ ስለወደቀ ይሄንን ለመቅበር ተነስና ወደ ህገ መንግስት የምናሻሽልበት እናስብ እንጂ ይሄኛው የኔ ነው ተብሎ የተቀመጠልን ሴራ ላይ ውስጥ ገብተህ አትታገል ስለዚህ ያደረኩት ጥያቄ አሁንም ደግሞ አለው በትግራይ ተወላጆች በመከላከያ ላይ ያላችሁት ሰራዊቱን በትናችሁ ወደ ፋኖ እንድትቀላቀሉ ጥሬን አሁን ደግሜ ያቀርባለሁኝ ምክንያቱም ይሄንን እርስ በርስ ያጋጨ ያዳከመ ሁለቱም ህዝብ አዳክሞ ባይዘው ለኦሮሞም አይበጅም እነታየ ደንዳኮ ከኛ ጋር ታስረዋል አዲስ አብረን ነበር ስንት የኦሮሞ ተወላጆች እኮ ከኛ ጋር ታስሩ ነበሩ ይሄኛው ለማንም አይመልስም ለማየት ነው ያለው ለጃዋሬት ነው ያለው በቀለገሩ አይት ነው ያለው እንዴ ኢንጂነር የአዲስ ከንቲባ የነበረው እኮ የት ነው ያለው እነዚህ እኮ የኦሮሞ ተወላጆች ናቸው አብይ ለማንም ብሔር አይመለስም ነቀርሳ ነው ስለዚህ ይሄንን ሰውዬ በተለያየ ምክንያት እየፈጠረ ያባላን ይሆናል እንጂ አንዱን ላይ እሳት እየለኮሰ ሊመጣ ይችላል እንጂ ሌላ መፍትሄ ስለማያመጣ ስለዚህ በትግራይና በአማራ ላይ ያለው ጥያቄ በነገ ምን መልሰው ጥያቄ ስለሆነ አሁን ጥሬን ተቀብላችሁ ወደፊት እንድትመጡ ነው የምፈልገው